የዝንብ እርባታ አዎ በደንብ ሰምታችኋል። የዝንብ እርባታ ምን ያህል አዋጭ እንደሆነ ምን ያህሎቻችሁ ታውቃላችሁ? ብቸኛ እዚህ ላይ እየሰራች ያለች ሀገር ወይም ደግሞ ኤክስፖርት የምታደርግ ሀገር ኢትዮጵያ ናት። ይህን ቪዲዮ ተከታተሉ። ስሜ ሞገስ ስለሆነ ሞገስ ዶቶ ነኝ፣ ሪሰርቸር ነኝ። ይሄ ቆላ ዝንብ በ25 ዓመት በፊት ነው ኢትዮጵያ ውስጥ ስራ ጀመረበት። ዋናው ምክንያት ምንድነው? ቆላ ዝንብ በሰዎችም ላይ በእንስሳትም ላይ ሰዎች ላይ ስሊፒንግ ሲክነስ ነው፣ እንስሳት ላይ ደግሞ የሞት አደጋ የሚያስከትል ነው። ይሄን በዓለም አቀፍ አቶሚክ ኤጀንሲ አማካይት ነው ይሄን ስራ የምንሰራውና ቆላ ዝንብን በማርባት ወንዶችን በጨረር እናመክናለን። ከመክነን በኋላ በአውሮፕላን ይሄ ዝንብ ያለበት ቦታ ላይ 300 ሜትር ከፍታ ላይ ይለቀቃሉ። ከቦክስ ይወጡና ጫካ ላይ ያሉ ሴቶችን ሜት ያደርጋሉ። ሜት ካረጉ በኋላ እንዲመክኑ ያደርጋሉ። ያ የ8 አፍሪካ ሀገሮች ነው የምንሰራው። ኢትዮጵያ ውስጥ ያለው ዝርያ አሁን 5 ዝርያዎች ነው። ከአምስቱ ሁለቱን እያረባ ነው ያለነው። በአኒማል ሄልዝ ኢንስቲትዩት በሚኒስትር ኦፍ አግሪካልቸር እየሰራ ነው ያለነው ስራ ስለሆነ ይሄ ለብዙ አፍሪካኖች አንዱ በስራ ሁለተኛው ደግሞ እነዚህ እንቁላሎችን ወደ ውጪ በመሸጥ ዝንቦች ኢትዮጵያ ውስጥ ካሉ 5 ዝርያዎች ሁለቱን እያረባ ነው ያለው። አንደኛው ስሊፒንግ ሲክነስ እንዴት እንደሚተላ ሰውን እንዴት እንደሚጎዳ ላይቭስቶክን ደግሞ እንስሳትን እንዴት እንደሚጎዳ በምርምር ደረጃ ከዚህ በፊት በመድኃኒት ተሞክሯል። ግን አሁን በዚህ ደረጃ ቀላሉ ዘ ኢዘስት ዋይ ይሄ ስለሆነ ይሄን እየሞከርን እንገኛለን።